ምኞትና የማይሆን ነገር መስሎ ቢታይም ልጅ ሳለው አክስቴ የተናገረችኝ ነገር ዛሬ አእምሮዬ ውስጥ አለ። ዓለም ካንተ እጅ የምትወድቅበት አጋጣሚ ይፈጠራል እንዳታባክነው ብላኝ ነበርና አሁን ባለውበት ሁኔታ ላይ ለእናንተ ምኞት ቢመስልም እውነታው ግን ከ10 ዓመት በኋላ ዓለም እጇን ለኔ የምትሰጥ ይመስለኛል። ሂደታችን ልክ ነው ብዬ አላምንም። ባውንደሪ የሚባለው ነገር ከ10 ዓመት በኋላ ይቆማል። ገቨርንመንት የምንለው መዋቅር ሁሉ የሚላላና የሚበተን ነው የሚመስለኝ። አቅም ያላቸው ሰዎች ፋይናንሻሊም ቴክኖሎጂውም ላይ ጉልበት ያላቸው ሰዎች ዓለምን መግዛት ይጀምራሉ። ይሄ ሲባል ደግሞ ባውንደሪ ይቀራል። እኛ የምንለው አሁን የኛ ማህበረሰብ አብዛኛው ማህበረሰባችን ኢኮኖሚውም ላይ ቴክኖሎጂውም ላይ የሌለ ነውና እኔ የተገኘውበት ማህበረሰብ ደግሞ ይሄ ነው። ስለዚህ ዛሬ መፎካከር መቻል አለብኝ። የሚመጣውን ጊዜ ለማሸነፍ ዛሬ መፎካከር መቻል አለብኝ። የቴክኖሎጂ ሰው አይደለሁም፣ ኢኮኖሚም ደካማ ነው። ምን ማድረግ መቻል አለብኝ? ስለዚህ ያ ማለት ደግሞ አሁን ያለኝን ነገር መጠቀም። ስለ ተፈጥሮ ነው የማወራው። ተፈጥሮ የሁሉም መሰረት ናት። ቴክኖሎጂም ኢኮኖሚም ጥገኝነቱ ተፈጥሮ ላይ ነው። ስለዚህ ይሄንን በመጠቀም ዓለም ነገ እጇን ወደ እኔ እንድትዘረጋ ማድረግ እችላለሁ። አክስቴ ልክ ነው በረች የተናገረችው። እንዳታባክነው ነበር ብላኝ ነበርና ለምን አባክነዋለሁ? ከ10 ዓመት በኋላ ኤለን መስክን የዓለም ቁንጮ የሆነውን ግለሰብ በቃ መብለጥ መቻል አለብኝ። ይሄን ስለ አሁን እናንተ እውነት ልንገራችሁ ማይሆን እንደ ይሄ ልጅ አወራር ሁሉ ልትሉ ትችላላችሁ። አስባችሁታል? ወደፊት ምን እንደሚመጣ የት ላይ ነው መፎካከር የምንችል? ይሄ የጠራውት ግለሰብ ሀገራችን 50 ዓመት ወደፊት ቀድሟታል ባለው ኢኮኖሚ ቴክኖሎጂውን ሳንጨምር ዛሬ ላይ ባለው የፋይናንሻል አቅም ሀገራችንን በ50 ዓመት ይቀድማታል። ስለዚህ ተወዳዳሪ ለመሆን ዓለም አቅም ያለው ጉልበት ያለው ዕውቀት ያለው ሰው ብቻ የሚኖርባት ከሆነች መክፈል የቻለ የትም ቦታ መኖር ይጀምራል። ስለዚህ ኮርፖሬቶች እየመጡ ነው ማለት ነው። ኮርፖሬቶች በግለሰቦች ነው የሚመሩ። እነዚህ ግለሰቦች ዓለምን ይቆጣጠራል። እነዚህ ግለሰቦች ደግሞ መኖርን የሚፈልጉ ናቸው፣ ጤናማ ሆነው። አድቫንቴጁ ይሄ እዚህ ላይ መጣ። ኦርጋኒክ አግሪካልቸር፣ ኸርባል ሜዲሲን ፌል ያደርጉ ነገሮች ሁሉ ፌል አድርገዋል። እውነት የሰው ልጅ አሁን ተስፋ የቆረጠባቸው ብዙ ነገሮች አሉ። ይሄኛው ቦታ ግን ሶርስ ነው። ምንጩን በመጠበቅ ይሄንን ምንጭ የገቢም የእውቀትም ማዕከል በማድረግ እነዚህን ግለሰቦች ውድ ዋጋ ከፍለውኝ ጤናማ ነገር ለመብላት ሲመጡ አገኛቸዋል። ሲምቦል አድርገው ሮናልዶን ለሚጠጣው ውሃ ብዙ ነገር ወጪ ያወጣል። ሌሎቹም ጤናማ ሆነው ለመኖር ጤናማ